እንደምላችኋል አሁን ደግሞ ወደ ቀኑ የስፖርት ዜናዎች እናልፋለን ከዜናዎቹ ጋር መኳንንት በርሄ ነኝ በ12ኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና 37 ሀገራት እንደሚሳተፉ ተረጋገጠ ኢትዮጵያ የማስተናገድ ኃላፊነቷን በአግባቡ እንድትወጣ የክልል መንግስታት መንግስታዊና የግል ድርጅቶች እንዲሁም ባለሀብቶች ተግባራዊ ድጋፍ እንዲያደርጉ ጥሪ ቀርቧል ሰለሞን ገብረእግዚአብሔር ተጨማሪ ያለው 12ኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ከየካቲት 24 ጀምሮ አዲስ አበባ ይካሄዳል። ኢትዮጵያ አትሌቲክስ ፌዴሬሽን በሩጫና ሜዳ ተግባራት የሚወዳደሩ 100 አትሌቶች መጥተዋል። አትሌቶቹ ከጥር 19 ጀምሮ በአንድነት ተሰብስበው ልምምድ እያደረጉ ናቸው። በየዘርፉ ከተመደቡት 15 አሰልጣኞች መካከል 5ቱ ከተለያዩ ክልሎች የተመረጡ ናቸው። ከሁለት ዓመት በፊት በሞሪሸስ በተካሄደው 11ኛው አትሌቲክስ ሻምፒዮና 7 ወርቅ፣ 7 ብር፣ 8 ነሐስ በድምሩ በ22 ሜዳሊያ ኢትዮጵያ 3ኛን ደረጃ አግኝታለች። ለውድድሩ የወጣውን ትክክለኛውን እድሜ መመሪያ የሚያሟሉ አትሌቶች በጥንቃቄ እንዲመረጡ መደረጉን የፌዴሬሽኑ ቴክኒክ ዳይሬክተር አቶ ዱቤ ጅሎ ይገልጣሉ። የዓለም አቀፍ ስታንዳርድ አለ ማለትም የእድሜ ካታጎሪ የተቀመጠው በ16 17 በታዳጊ 18 19 በወጣት እኛ አሁን የምንሰለፈው ከ17 እድሜ እስከ 19 ባሉት እድሜ ክልል ውስጥ ነው። በዚህ መሰረት ታዳጊ አትሌቶችን ከማፍራት አኳያ ያለው ሂደት ጥሩ አዝማሚያና በጣም ጥሩ ደረጃ ላይ ነው ያለ ነው ማለት ይቻላል። ኢትዮጵያ በሻምፒዮናው አጠቃላይ ተሳትፎ 26 ወርቅ፣ 30 ብር፣ 38 ነሐስ በድምሩ 94 ሜዳሊያ ሰብስባለች። በዘንድሮ ሻምፒዮና በገዛ ሜዳዋና ደጋፊ ፊት ውጤታማ ለመሆን እንደሚጥሩ በዓለምና በአፍሪካ ታዳጊ ወጣቶች ውድድር በ3000 ሜትር መሰናክል ያሸነፈው ወገኔ ሰብስቤና የብር ሜዳሊያ ባለቤቷ ዘውድነሽ ማሞ ይገልጣሉ። በኢትዮጵያ ስምና በኢትዮጵያ ባንዲራ ካፈረጋሉ በየ በነሳን በዝጋፊ ቃድ በጣም ድሮ ትሬኒንግ እየሰራው ይጠብቃሉና ከእንግዲህ የተሻለ ውጤት ያመጣሉ በየ በጣም ትኩረት አድርጌ እየሰራው ነው ያለው። በጥሩ ሁኔታ ትሬኒንጉን እያካሄድን ያለ ነው። ትሬኒንጉም አሪፍ ትሬኒንግ እየተሰጠን ያለው እኛም ያለንበት ሁኔታ ላይ ጥሩ ሁኔታ ነው ያለው። እንግዲህ የተሻለ ነገር ይመጣል ብዬ ነው ማስበው። በመካከለኛ ርቀት የኢትዮጵያ ተሳትፎ በቀለ በንበሬ በአልጀርሱ የመጀመሪያ ሻምፒዮና በ800 ሜትር ሲያሸንፍ በ1500 ሜትር ነሐስ ሜዳሊያ አጥልቋል። ዘንድሮ ደግሞ በርቀቱ የተመለመሉት አዳዲስ ወጣት አትሌቶች ለተሻለ ውጤት መዘጋጀታቸውን አሰልጣኝ ዳዊት ጥሩነህ ገልጠዋል። በመካከለኛ ርቀት በ1500 ሜትር ዓለም ወጣት ሻምፒዮኖች እንደዚሁም ደግሞ እዚሁ የአሰላ ላይ ወጣት ሻምፒዮና የሆኑ ጥሩ የሚባሉ አትሌቶች አሉ። በሁሉም ውጤታማ ለመሆን ከፍተኛ ጥረት እናደርጋለን። ኢትዮጵያ 16ኛውን የአፍሪካ አትሌቲክስ ሻምፒዮና ባዘጋጀችበት ወቅት የህዝቡና የሁሉም አካላት ለዝግጅቱ መሳካት ያደረጉት ርብርቦች ስኬታማ እንደነበር አይዘነጋም። በአዲስ አበባ የሚከናወነው የአትሌቲክስ ውድድርና አህጉራዊ የኮንፌዴሬሽን ጠቅላላ ጉባኤ እንዲሳካ ሁሉም የተለመደ ትብብሩን እንዲያደርግ የፌዴራል ስፖርት ኮሚሽን ኮሚሽነር አብዲሳ ያደታ ጥሪ አስተላልፈዋል። ገጽታችን ገንብተን መመለስ የሚጠበቅብን ከሆነ ገንዘብ ያስፈልገናል። ይሄ ገንዘብ ህዝቡም እንዲደግፈን ባለሀብቱም እንዲደግፈን የመንግስት ተቋማት እንዲደግፉን የክልል መንግስታትና ከተማ አስተዳደሮች በቀረበላቸው ጥሪ መሰረት እንዲደግፉን በታላቅ አክብሮት ጠይቃለሁ። ሻምፒዮናው ብቁና ጠንካራ ተተኪ አትሌቶችን ለማፍራት አመቺ መድረክ መሆኑ ታምኖበት ከተጀመረ ዘንድሮ 23ኛ ዓመቱን አስቆጥሯል። በሐዋሳ ከተማ እየተገነባ ያለው የሐዋሳ ስቴዲየም በታቀደለት ጊዜ ግንባታው እንዳልተጠናቀቀ ተገለጸ። ሰላማዊ ደጀን ተጨማሪ አላት። የሐዋሳ ሁለገብ ስቴዲየም መገንባት ከጀመረ 2 ዓመት ከ9 ወር ጊዜ አስቆጥሯል። የጣራና የመቀመጫ ወንበሮችን ሳያካትት በዚህ ጊዜ 100% መጠናቀቅ ነበረበት። የግንባታ ሁኔታው በአሁኑ ሰዓት 57 በመቶ ብቻ ተጠናቋል። የሐዋሳ ስቴዲየም በ548 ሚሊዮን ብር በጀት በደቡብ ክልል ሐዋሳ ከተማ እየተገነባ ይገኛል። ግንባታውን ለማጠናቀቅ የተያዘለት ጊዜ ተጠናቋል። አቶ ተርባ ቦርሳሞ የሐዋሳ ስቴዲየም ግንባታ ጽሕፈት ቤት ኃላፊ ናቸው። ስራው ከተጀመረ ጀምሮ አሁን የውለታው ጊዜ አልፎ 3 ወር ድሊያንስ አለው። የፕሮጀክቱ አማካሪ አቶ አብነት አያዬ የሐዋሳ ስቴዲየም የዘገየበትን ምክንያት ያስረዳሉ። ከግብዓት አቅርቦት ጋር ተያይዞ የተወሰኑ ክፍተቶች ነበሩ። እንዲሁም ከአየር ንብረት ጋር ተያይዞ ባሉት ጉዳዮች የተወሰኑ መዘግየቶች ታይተዋል። የሐዋሳ ስቴዲየም 47 በመቶ ግንባታው አልተጠናቀቀም። በምን ያክል ጊዜ ሊጠናቀቅ ይችላል? አቶ ተስፋዬ የሐዋሳ ስቴዲየም የግንባታ ፕሮጀክት ዋና ስራ አስኪያጅ ምላሽ አላቸው። በሁለት ፌዝ ነው የከፈለው። እስከ መጋቢት 30 ላይ ይሄንን ኢንተርናል ስቴዲየም
ዙሪያውን የሳር ተከላውን እስከ መጋቢት 30 እናጠናቅቃለን ብለን አስበናል። የመጀመሪያ ዙር የስቴዲየም ግንባታ የመቀመጫ ገጠማና የጣሪያ ስራና ያካትተም ስቴዲየሙ በ2008 የመላ ኢትዮጵያ ጨዋታዎችን ለማዘጋጀት ዝግጁ እንደሚሆንም ተገልጿል። የሳር ተከላና ለመሮጫና መለማመጃ የሚያገለግል የመም ስራ ለውድድሩ ዝግጁ ይሆናሉ። የስቴዲየም ግንባታው ተጠናቆ ስራ ሲጀምር 41500 ተመልካቾችን ማስተናገድ ይችላል። ስምንተኛው የኢትዮጵያ መንግስት የዩኒቨርሲቲዎች የስፖርት ፌስቲቫል ከውድድሩ ባለፈ ዘውትር የሚደረገው የባህል ልውውጥ መድረክ ለፌስቲቫሉ ትልቅ ድምቀት እንደሰጠው ተገለጸ። በአትሌቲክስ የ400 ሜትር ፍጻሜ ውድድር የወልዲያ ዩኒቨርሲቲ በሁለቱም ጾታዎች የወርቅ ሜዳሊያ ባለቤት መሆን ችሏል። የወርልድ ቴኳንዶ ስፖርትም ትናንትና ተጀምሯል። ኤርሚያስ ዘሪሁን ተጨማሪ አለው። ከ34 ዩኒቨርሲቲዎች የተውጣጡ ከ6000 በላይ ተማሪዎች የየመጡበትን ዩኒቨርሲቲዎች አካባቢ የሚወክሉ የተለያዩ ባህሎች፣ አመጋገቦችና ጭፈራዎች የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢን አድምቆታል። ለስምንተኛው የኢትዮጵያ የመንግስት ዩኒቨርሲቲዎች የስፖርት ፌስቲቫልም ልዩ ድምቀትን አጎናጽፎታል። ከውድድሩ ጎን ለጎን ዘውትር ምሽት እየተካሄደ ያለው የብሔር ብሔረሰቦች የባህል ምሽት እጅግ አዝናኝና የእርስ በርስ ግንኙነትን የሚያጠናክር መሆኑን ተማሪዎቹ ይናገራሉ። በቃ ከተለያየ ቦታ ነው ሁላችንም የመጣነውና እዚህ የምታየው ነገር ሁሉም ደስ ይላል። በቃ ባህላዊ ነገር ኢትዮጵያ ለካ በጣም በርካታ ነገር አላት ብለሽ ትደነቂያለሽ፣ ደስ ይልሻል በጣም። የፌስቲቫሉ አዘጋጅ ኮሚቴም ለተወዳዳሪ ስፖርተኞቹ ይህን መሰል መድረክ መዘጋጀቱ ከስፖርቱ ጎን ለጎን የባህል ልውውጥና ተዛማጅ ፋይዳዎች እንዳሉ ተናግሯል። ከባህል ምሽቱ ባሻገር የተለያዩ ውድድሮችም ፍጻሜያቸውን እያገኙ ነው። በአትሌቲክስ 400 ሜትር ፍጻሜ የወልዲያ ዩኒቨርሲቲ በሁለቱም ጾታ የወርቅ ባለቤት መሆን ችሏል። በሴቶች ሰውነት አመንቱ፣ በወንዶች አብዱራህማን ሽኩር የወርቅ ሜዳሊያዎችን አስገኝተዋል። በ100 ሜትር ሴቶች ፍጻሜ አይና ለማለሙ ከረማ ዩኒቨርሲቲ ወርቅ ስትወስድ፣ ረቡነሽ በቀለ ከአርባ ምንጭ ዩኒቨርሲቲ ብር፣ ዊንታና ይልማ ከአዲስ አበባ ዩኒቨርሲቲ የነሐስ ሜዳሊያ አግኝተዋል። ከፍተኛ ፉክክር በታየበት የወንዶች የ100 ሜትር ፍጻሜም ጋዲሳ አሸብር ከዲላ ዩኒቨርሲቲ በበላይነት አጠናቋል። ሮሳን ዋቀዩ ከአርሲ ዩኒቨርሲቲ እንዲሁም ሁሴን መሐመድ ከቡሌ ሆራ ዩኒቨርሲቲ የብርና የነሐስ ሜዳሊያዎችን ወስደዋል። ትላንት የጀመረው የባድሚንተን ውድድርም የተለያዩ የፍጻሜ ውድድሮች ተደርገውበታል። ከ46 ኪሎ ግራም በታች ሴቶች የአምና ሻምፒዮኗ ምረት ከድር ከአዲስ አበባ ዩኒቨርሲቲ፣ ከ46 ኪሎ ግራም በታች ህይወት ተስፋ ከሐዋሳ ዩኒቨርሲቲ የወርቅ አሸናፊዎች ሆነዋል። በወንዶች በተደረገ ከ54 ኪሎ ግራም በታች የጎንደር ዩኒቨርሲቲው ውብሸት ደስ ያለው በበላይነት አጠናቋል።